ዛሬ ጊዜ ሊሰጠው የማይችል እና አንገብጋቢ የሆነ መረጃ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ። ሀገሬ ነኝ፣ የውልና ማስረጃ ጸሐፊ። በተለይ በሳውዲ አረቢያ፣ በዱባይ እና በተለያዩ የውጭ ሀገራት ለምትኖሩ እህቶችና ወንድሞች ወሳኝ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ሁልጊዜም እንደምላችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። እንዲሁም ላይክ እና ሼር በማድረግ ለሌሎች እንዲደርሳቸው ማድረግ እንዳይረሳ። ቀጥታ ወደ መረጃው እሄዳለሁ። አሁን ላይ ሁላችሁም እንደምትሰሙት በሀገራችን አዲስ የወጣ የዲጂታል ብሔራዊ መታወቂያ ወይም የፋይዳ መታወቂያ ህግ ምክንያት ሲሆን ውጭ ሀገር ከመሄዳችሁ በፊት አካውንታችሁን ከፍታችሁ ስለሄዳችሁ አሁን ደግሞ ከፋይዳ መታወቂያ ጋር አካውንታችሁን ማያያዝ ግዴታ ስለሆነ እናንተ ደግሞ አካውንቴ ሊዘጋብኝ ነው ብላችሁ ምን ማድረግ አለብኝ ብላችሁ ለተጨነቃችሁ እህቶችና ወንድሞች መፍትሄውን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ በየሀገሩ የሚገኙ የኢትዮጵያ ኤምባሲዎች መመዝገብ። የብሔራዊ መታወቂያ ፕሮግራም አሁን ላይ በውጭ ሀገር ለሚኖሩ ዜጎች ምቾት ሲባል በኤምባሲዎች በኩል የፋይዳ መታወቂያ ምዝገባ ጀምሯል። ለምሳሌ ሳውዲ አረቢያ የምትገኙ ከሆነ ሪያድ በሚገኘው የኢትዮጵያ ኤምባሲ ወይም ጅዳ በሚገኘው ቆንስላ ጽሕፈት ቤት በአካል በመቅረብ የፋይዳ መታወቂያችሁ መመዝገብና ማውጣት ትችላላችሁ። ይህ መረጃ በቀጥታ ከባንክ ሲስተማችሁ ጋር ያያይዛል። ሁለተኛ፣ ውክልና በመስጠት ይሆናል። ውጭ ሀገር የምትኖሩ እህቶች ውክልና ስትልኩ በኤምባሲ አጽፋችሁ ትልካላችሁ። የምትልኩት በፖስታ ቤት መላክ ትችላላችሁ። ከዚያም ተወካይ የሆነው ሰው የተላከለትን ውክልና ሰነዱን ተቀብሎ ውጭ ጉዳይ ሚኒስቴር በመሄድ ያሳውቃል ማለት ነው። በመቀጠል የሰጣችሁትን ውክልና ባንክ ላይ ያገለግላል። ለሰጣችሁት ነገር አገልግሎት ይጀምራል ማለት ነው። ነገር ግን ውክልናውን ስትሰጡ ለዚህ ጉዳይ ብቻ ቢሆን ጥሩ ነው። ገንዘብ ወጪና ገቢ እንዲያደርግ ከሆነ ሙሉ ውክልና፣ ግን ለእናንተ ላላችሁት ለዚህ ለፋይዳ ማያያዝ ብቻ ከሆነ ውክልናውን አስተዳደራዊ ውክልና ብላችሁ ብትሰጡ ለእናንተ ጥሩ ነው። የፈለጋችሁትን አይነት ከፋይዳችሁ ጋር እንዲያያይዝላችሁ እንዲሁም የተለያዩ ነገሮችን ቼክ እንዲያደርግላችሁ ማለት እንደገባላችሁ ደሞዛችሁም መግባቱንም ቼክ ማድረግ ይችላል። ያው ማውጣት አስተዳደራዊ ውክልና ከሰጣችሁ ማውጣት አይችልም፣ ግን ቼክ ማድረግ በየጊዜው እየሄደ መከታተል ይችላል፣ ደሞዝ መግባቱና ለመግባቱን ማለት ነው። ስለዚህ ብዙዎቻችሁ እዚህ ሀገር ኢትዮጵያ እያላችሁ ይሄን ውክልና ሰጣችሁ ብትሄዱ አሁን ላይ እንደዚህ አትቸገሩም ነበር ማለት ነው። አስተዳደራዊ ውክልና ለእናንተ ከስጋት ከጭንቀት ነፃ ትሆናላችሁ። ምክንያቱም ጉዳይ ማስፈጸም ብቻ ነው እንጂ ሌላ ገንዘባችሁን ሊያወጣ አይችልም። እና የኔ ምክር ይሄ ነው። አስተዳደራዊ ውክልና በመስጠት እናንተም ራሳችሁን ከጭንቀት ነፃ አውጡላለሁ። የዛሬ ቪዲዮ ይሄን ይመስላል። ብዙ የተጨነቁ እህቶች ስላሉ ሼር አድርጋችሁ አድርሱላቸው። ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ። እስከ መጨረሻ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።